የሚያናድደኝ ለማን የቆምኩት ብዬ ነው። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላጊ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከር ነኝ እንዴ ገስ የሆነ እኔ እኮ ቲክቶከር ዩቲዩበር የሆንኩ አይመስለኝም። የሚገርማችሁ ነገር ቲክቶከር ነኝ ማለት ነው። እኔ የሆነት እንደዛ ስያሜ ነው። ኧረ የሆነ አናሳ ነገር አድርጉት። ጥቃቅና አነስተኛ ሚዲያ ምናምን ለፍላፊ ምናምን በሉ። የሆነት ቲክቶከሯ አለ ቲክቶከር ነኝ እንዴ ጋይስ? እኔ እኮ የዩቲዩበር ወይ ቲክቶከር ብዬ ራሴን ጠርቼ አላውቅም። ይሁን ነኝ ኦኬ አናዘር ሌቭል ያ ክስ መሰረቱን ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላጊ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። በነገራችን ላይ አዶ አይባልም። እሺ ዛበሻ አራዶ ነው የሚባለው። አረዶ አይለው ምን ለምን አረዶ ነው የሚባለው። ያ አራዶ አይደለም። ዩአር ኖት ፈረንጅ። አፍን ያጣመም ካበሻ ነህ ራይት። አረዶ ቻችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿን በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። ማንበብ ካልቻልክ ቻችቢቲ አንብብል። እሺ ቻችቢቲ አንብብል። እኔ ጅንኑ ጎጃሜ አለበት ብለሽ ነግረሽኛል እንጂ ያልኩት አለበት ብዬ የኔን ማረጋገጫ ቃል አልተናገርኩም። ምክንያቱም የኔ ሐሳብ አይደለም። ዛሴት አንተ ማንበብ ካልቻልክ ቻችቢቲን አንብብልኝ ይበል። እኔ በአፌ የኔ ማስረጃ ነው፣ እኔ የደረስኩበት ነው፣ የኔ ኢንፎርሜሽን ነው ብዬ አለበት አላልኩም። እንዳለበት አንቺ አይደለ የነገርሽኝ ነው የሚለው ቪዲዮ ኤኒ ቦታ ዛሴት። ለዛም ደግሞ ለሚመለከተው አካል ማስረጃዎቹን ልክ ያለው የጽሁፍም የምንም እርግጥ ነው ይላል አምሳ አለቃ ገብሩ። ሳይገባ መዘገብ አልነበረብኝ እንደ ሚዲያ ሰው ማለት ነው። ያ ግን ተነገረኝን ያልኩት ሪከርዶ አለ ዛሴት። ሁሉም ሰው ሪከርዶ አለ። ያ ዚሳብ አፍን አጣመህ እንደ ደሃ ማሰሮ ዝም ብለህ አታንብብ። ኪስና ሆድን የሞላልህ ሰው ሁላ ዝም ብለህ እንደምታነብ አውቃለሁ። የሆንክ ጠማማ ሰው ዩቲዩብ 10 ጊዜ ሲዘጋ ዩቲዩብ ሲዘጋ ምናልባት መደበቅህን ያልፈለገ መስሎ በቪዲዮ ስትመጣ ጠማማ ሆነን ያገኘን ገብቷል። ያ እና እንደ አፍ ጠማማነት ዜና ማጣማ አታንብ። አነበብክ አላነበብክ ምን አገባኝ። ቪዲዮዎች አሉ፣ ሁሉ ነገር እኮ አለ። ሳሲት ያ ሲጀመር ዝናውን ስለተፈለገ አይ ካን ዱ ኢት ተብሎ ትንሽ በጥቃቅና አነስተኛ ሚዲያ ላይ የአንዳንድ ሰዎች ስሞች ገዘፍ ብሎ እንዲጠራ ስለተፈለገ ይሄ መረጃ ቀጥታ ወደ አንተ ማን ሊልከው እንደሚችል አይ ኖ ኢት። ያም ሰው ያውቀዋል። ያውቀዋል።
ሲጀመር ምስጥር አልነበር። 2 ሳምንታት ውስጥ ነው የሚለው። በ2 ሳምንታት ውስጥ ስፈልግ ከባለቤቱ ጋር አወራለሁ፣ ስፈልግ ከዛ ሰው እንትን ጋር አወራለሁ። እንደገና ደግሞ ፍርድ ቤት ይከበራል ወይም ደግሞ እንትኖች ይከበራሉ። ያንን ለማድረግ ራሴ አወራዋለሁ። ግን በዛሃበሻ ሲወራ ለነሱ ፕራይስ ስለሆነ ወከባውን ድራማውን ስለሚፈልጉት ማን እንደላከ እናውቃለን። ሆዲፍጆ በቃል ልባቸው ያውቋል፣ ጭንቅላታቸው ያውቋል። ግን በዚህ ውስጥ ጅንኑ ጎጃሜ ቴንኪዩ፣ የእውነት በጣም ቴንኪዩ። ጅንኑ ጎጃሜ በጣም ቴንኪዩ። አንድ የእውነት ታከብረኛል። እኔ እንደማከብረ አንተም እንደምታከብረኝ የተረዳሁት የእውነት አስተምረኸኛል። ይሄን ያህል ዲቴል የተካሄደው ደረጃ የተካሄደው ስለምታከብሩኝ ነው። እኔ እንደማከብራችሁ እናንተም እንደምታከብሩኝ የተረዳሁት። ቴንክ ዩ። የእውነት ለሚመለከተው አካል ለጅንኑ ጎጃሜም ወይ ከደረሰው ወፍ ነግረው የሚሆን አናውቅም፣ ወይ እዚህም አልናገራቸውን ነገሮች ብዙ የሆዴን ነገር ኖርማል ነግሬያለሁ። እንደ ሰው ጀስት እንደ ሰው እኔ አንድ ሰው ቀርቦ ካናገረኝ እንደኔ በጣም ግልጽና ለሌላ አጀንዳ እያናገረኝ ነው ብዬ ማላስብ ሰው ነው። በእንደዚህ አይነት መንገድ አናግሬያቸዋለሁ። እዚህ ምን ማልናገረው ተናግሬያለሁ። ያም ነገር አልገባኝም ካላችሁ በምትፈልጉት ደረጃ መሄድ ትችላላችሁ። በቃ እዛ ሴት አንዴ ከልቤ ነገርኳችሁ። ራይት አይደል? በቃ ከዛ በላይ ድራማውን እንፈልገዋለን። ጥቃቅና አነስተኛ ማይንዶች ስለኛ ሲጨፍሩ ደስ ይለናል የምትሉ ከሆነ ሂዱበት። የሚያስገምታችሁ ራሳችሁ ነው። 13 ዓመትና ምናምን እስር ቤት ነበርኩኝ እና ስንት መከራ ያሳለፍኩ ሰው ነኝ ለሚል ሰው ሄለንን ከስሻታለሁ ብሎ ህይወቱ የሚበለጽግ ወይም ደግሞ ስሙ የሚታደስለት መስሏችሁ ከታያችሁ ፕሊስ ዱይት። እሺ፣ ምክንያቱም በስነ ስርዓት ነገርኳችሁ አይደል? ለምን እንደሆነ ምናምን ድምጽም ዝም ብዬ ዊዛውት ኖ ሴንስ ዝም ብዬ አጀንዳ ሆኜ ሌላ ተልኮ ኖሮኝ ምናምን እንዳልተናገርኩ ጀስት ቤዚክ ኦፍ ኢንፎርሜሽን እንደሆነ አሳይቻችኋል። ልክ ያለ ያ አይ ይሄንን ሄለንን መክሰስ ወይም ደግሞ ሄለንን አንድ ነገር ማስደረግ ለኛ ትልቅ ክብራችን ነው ብላችሁ ካሰባችሁ ቴንክ ዩ። ግን እኔን እያሳደጋችሁኝ እንደሆነ እንዳትረሱት። እኔ እያሳደጋችሁ በእናንተ ሌቭል ያሉ ሰዎች እኔን የማያውቁኝ በእናንተ ምክንያት እንዲያውቁኝ እያደረጋችሁኝ ያላችሁት። በእናንተ ምክንያት እንዲያውቁኝ እያደረጋችሁ ቴንክ ዩ ብላይ እና በእኔ መጎዳት ውስጥ እኔ ነኝ አይ ቲንክ እንትን እምልህ ያ እዛ ሴት አንድ ሰው ከልቤ ስነግረው ወደ ሌላ ነገር ከወሰደ እንደኔ በጣም ጨካኝ የሚሆን ሰው የለም። እናንተ ላይ ላልጨክን ይችላል። ያ የዛሬዋን ሄለን የፈጠራችሁት እንደናንተ አይነት ሰዎች ናቸው። እዛ ሴት ያ
ብዙ መጓዙን ምናልባት እኔም ስላልፈለኩት ሊሆን ይችላል ወይ ደግሞ እንትን ስላላሰብኩት እንደ አንድ ተራ ባለጌ ሰው ተንቄ የምተው መስሎኝ ነበር። ግን እንደምከበር እኔ እንደማከብራችሁ ስላከበራችሁኝ ቴንክ ዩ። ግን ሄለንን ከሰስኩ ማናት ሄለን ሲባል ምን ብሎ ነው የሚያስረዱት? ምንድን ነው የምትሉት? እውነት እመጥናችኋለሁ? ከማይሆን ሰዎች ጋር እንኳን ስትገኙ እኮ እንዴት ይገኛሉ ብዬ በጣም እኮ ጸጽቶኝ ነበር እንኮ የምናገረው የነበረው። ራይት ያ ቢገባችሁ በፖዚቲቭ ነበር ነው ስናገር የነበረው። እንዴት እንደዚህ አይነት ሸርሙጦች ጋር እንደነ ቡቺና እነንትና ጋር እንዴት ብዬ በጣም ነበር የቆጫችሁ። ያ አይ የተሰጠኝ ቦታ ልክ አልነበረም ከተባለ ከእንደዚህ አይነት ጥቃቅና አነስተኛ የሰው ክብር አይደለም የራሳቸውን ክብር ከማያውቁ ጋር እናቴ ትሙት በስነ ስርዓት ነግሬያቸዋለሁ። ሁሉ ነገር ልክ ያለው ያ ነገር አይ የምትሉ ከሆነ እናቴ ትሙት ሂዱ። እሺ በስነ ስርዓት ሂዱ። ያ በምትፈልጉት መንገድ ሂዱ። ምክንያቱም አንድ ጊዜ ነው ከልብ ሰው ማናገር። እንደ ወንድ ልጅ ነው የተናገርኩት። ዛሴት ያ ወንድ ልጅ በሚገባው መንገድ በስነ ስርዓት ተናግሬያለሁ። መረጃም ልክ ያለው ያ አይ ሚዲያ ላይ ምድረ ጥቃቅንና አነስተኛ ማይንዶች ክብር የሌላቸው ቁሻሾች ሚዲያ ላይ ደጋግሞ ሲያደርጉ ሲነገሩ ይመቸናል ከተባለ ፕሊስ ሂዱ። ያ ዛሴት ይሄንን ነው የምለው። ከዚህ በኋላ እያንዳንዱ ነገር ልኬላችሁ ስለነበረ ምን ስላልኩኝ ምንም ነገር አላረግም። ላስረዳችሁ አልጥርም ማለት ነው። ማለት እንደ ፐርሰናል እንደ ጀስት እንደ አንድ ኢትዮጵያዊ ወይ እንደ አንድ ወንድም ማለት ነው። ያ እንዳትረሱት። በእግሬ ነው ባህር ተሻግሬ የመጣሁት። ምን ያህል ፕራይስ እንዳለኝ እያሳያችሁኝ ያላችሁት። ፕራይሴ በምን ደረጃ እንደሆነ ስላሳያችሁኝ ቴንክ ዩ። ፕራይሴ ምን ያህል ደረጃዬ ከፍ እንዳለ የተከበርኩ በስንት ሰው ጭንቅላት ውስጥ እንዳለው ውሃ እንደማነሳ ስላሳያችሁኝ ቴንክ ዩ። ያ የታል እና ዛሀበሻ ክስ መሰረቱን ፍርድ ቤት በቲክታከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿን በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስም በእጃችን ላይ የሚገኘው የክሱ ወረቀት ከሳሹ እና ተከሳሽ ናቸው።
በሁለት ከዛም ጠበቃ ጋር ነው የሚኖረው። ከሰብ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸው በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑን በክሱ ላይ ጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳም የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤና ዜናው ይሄ ነው። እየተደጋገመ እንትና በኋላ ሰውጣ ነግራቸዋል። ላይቭ ላይ ሆኜ ገይስ ላይቭ እንደገባ ያውቁም እንዴ? ጥያቄ አንዳንድ ጥያቄዎች ጠይቀው ቁጥር ነው ላይቭ ላይ እኔ ያለሁት እየሰማችሁኝ ከሆነ እንደዚህ አይነት ነገር አጠይቁኛ። ላይቭ ላይ ሆኜ ዘሀበሻ ከአንድ ቀን ነው ከአንድ 10 ሰዓት ነው 8 ሰዓታት በፊት ዛሬ ትልቅ ዘገባ አለኝ ብሎ አስተዋወቀው መጀመሪያ። ከዛም በሁለተኛ ላይ ዜናውን ይዞ መጣ። ዛበሻ ራሱ ተረስተ ነበር አይደል? ተረስተ ነበር ትልቅ ዘገባ አለኝ ምናምን ብለህ መጥተህ አፍህን አጣመ። በስነ ስርዓት እንኳን አላነበብኩ ዛሴት እና ስትሮንግ የሚሆን ለምን ነው የምትገቡት? እኔ ገና መቼ አወራኝ ጋይስ? ዘነጡ ጎጃሞች ዘነጡ አለ። ከላይ ሲጠበቁ ከስር እየመጡ ነው ያለው ዘፋኙ። ይሄ ገጥሞት ነው ለካ ጋይስ። እኔ እኮ ከዳሞቴ ጋይስ የእውነት ሳልነግራችሁ ቆይቼ ነው እስከ ዛሬ ዳሞቴ ፍሮም ዳሞቴ ለካ ሰው እንደዚህ ሀገሩላ ዴን እና ጋይስዬ ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ጋይስ የእውነት አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለኔ ይደግ እዚህ ሀገር የእውነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያስ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ታይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊጥ ያደርገን። ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ
የእውነት ወይ የ10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት ነው ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ ዛሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ ግን ጅንኑ ጎጃሜ የእውነት ሲሪየስ ግን የእውነት ኖርማል ጀስት የለም ብዙ ነገር አልፍ ያለው ምናምን ኢንተርቪው ላይ ብዙ ሰማለሁ። ዋይ አያም ኢንተረስት ሆንኩኝ። ለምንድን ነው እንደገና ደግሞ የእናንተ ስም ከኔ ጋር መጠራቱ እናንተን እንትን አያረግም? ስንት ትልልቅ ሰዎች በምን ጋር መጠራት ያለው ከሄለን ጋር መጠራቱ ለእናንተ እንትን ነው? የመጨረሻ እርካታው ነው የእውነት ምንድን እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። የእውነት እና ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። ያ እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስቲ አቧት ደውሉብኝ ተው። ምንድነው ሰርች ምናምን ይልብኝ ጋይስ 10 ጊዜ ይለኛል። የሆነ ነገር አድርጎ ሰርች ምናምን ሲል ሰርች ስክሪን ይለኛል እኮ ሪፖርት እየተደረገ አሁን ይሄም ሪፖርት የሚያስደርግ ነው አሁን ጋይስ። ታው ግን እንዴት ነው የምናወራ? እንዴት ነው የምንኖረው ጋይስ ይባላል። እና እርሶም እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ያው በእንትንም እንደተባለ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌሎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ።
ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህች ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው፣ ላውርድ፣ አውርጅ ይበል። እኔ አውርጅ ካላለችኝ አንቀመጥ አላስቀምጠው። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። በወጣ ሳርና አፍ እንትን ያለው ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ጋይስ። ለራሴ አልፈልግም። ይሄ አንበሳ ነው ጋይስ። ላውርድ። እሺ እሺ እሺ፣ ችግር የለው። እስቲ ችግር የለው። ያ ይሄው እሺ፣ በቃ በተስፋ ትላል። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ የደረሰ በእናንተ እንዳይደርስ የእውነት የሚገርማችሁ አናቴ ዞሮብኝ ማለት ነው። የሐረር ልጅ መሆኔን ረስቼ የእውነት የጎጃሜ ወኔ መጣብኝ። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን የተቀየረ የእውነት ዝም ብለህ በነፃ ነው የምስቀው ጋር ሰፖርት እንኳን አታደርጉኝም። ይሄ ሁላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ? እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ ያልቆምኩ፣ ለእብናት እኔ ያልቆምኩ፣ ለወሎ እኔ ያልቆምኩ፣ ለአፋር እኔ ያልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችሁ አይደል? ጂጂ ተሻለቻችሁ። ሻምፓኝ እየበተነች አማራ ይቆረጣል ይገደላል እያለች ስትናገር አንገቴን ሰጥቼ የቆምኩት እኔ ለእናንተ ነበር። ሰው እንደ ገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ። እኔ ይገባኛል። እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን
ቁሻሻ እየተፋውባት የቆምኩት ላንታው የምትቀልዱበት ዘራችሁ ላይ ነው አይደል? ነው ሄለን ኦሮሞና የትግራይ ተወላጅ ናች ብላችሁ ነው ሌላ ነገር ውስጥ የገባችሁት። በእናቴ ትግራይ በአባቴ የሸዋ ኦሮሞ ነኝ። የሸዋ ሰላሌው ለዛው ታደሳ ብሩ ነኝ። ያ እኛም ኬዝ አለ፣ ግን ለናንተ ዘንድሮ እንኳን ታክስ ከፍላለሁ። ለማንም ሸርሙጣ ለነ ጆከርና ለነ ጉቺ እቺ እናቷን የበዳች ሸርሙጣ እሷ በለጠችባችሁ። ራይት አይደል? እያንዳንዱ መረጃ በውስጥ ልኬላችኋል። ገብቶቻል? ያ አማራ በቁሙ ይገደላል እየተባለ እግሩ ይቆረጣል እየተባለ እኔ ስቆም ብር አለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቱ አላየሁ። ለግል ለነፍሳችሁ ስትሉ ግን የእናንተን ክብር ነው የምታስቀድሙት። በህዝባችን ምክንያት ተሰደድን ግን ፕሊስ እንዳትሉ አልተሰደዳችሁ። ለህዝባችሁ ስትሉ ለራሳችሁ ክብር ነው የቆማችሁት። ለህዝብማ እኔ ነኝ የቆምኩት። በፖዚሽን ዮኒ ማኛ የሚባለው አማራ ላይ ሲያላግጥ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ብር እየሰጠኝ ደረሰኝ እያንዳንዱን እሰጣችኋለሁ። 1.7 ሚሊዮን ብር በኔ ስም ነው የገባው። ቁሻሻዎች ችግር የለው። እሺ ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ። ለህዝባችሁ ግን እንዳልቆማችሁ ነው ያሳየኝ። ባይዘወይ እሺ ለህዝብ እኔ ነኝ የቆምኩት። እኔ ከጂጂ ጋር እንደዚህ ጥርስና አፍ ነው እንዴት ዜጋ ሲገደል ሻምፓኝ ትከፍቻለሽ የሚለው ፖይንት። ዘንድሮም ጠላቴ ናት። ትግራይን እንደዛ ስታረግ የቆምኩት እኔ ነኝ። ኦሮሞ ላይ ስታላግጥ የቆምኩት እኔ ነኝ። ዮኒ ሳይቀር የዘላለም ጠላት አድርገው የያዙኝ እነሱ ብሔር ብሔረሰብ ላይ የሚያደርጉት ጥላቻን እነሱን እግር በእግር እየሄድኩኝ ለህዝብ አሳልፌ ስለሰጠው። እናንተ ግን ዘንድሮ ብር ስላላችሁ ብር ካላችሁ ለምንድን ነው ለዘራችሁ እንደዚህ የሚያደርገው? ጋይስ ቪዲዮን እንዳለ ላኩልኝ ፕሊዝ። ወለጋ ላይ ሄዳ ኦሮሞኛ የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ነበርኩኝ አንገቴን የሰጠሁት። እሷን ከመሳሰሉ ቁሻሻ ጭንቅላት ያላቸው የእሷ አቋም አራማጅ ጋር እንዴት ያይዤ ማለት ነው። እኔ ነኝ ብሬን ያወጣሁት። እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ። ቁሻሻ ደመጣጭ አስመሳይ ሰው እንደሚፈልግ ከነ መረጃ ሰጣችኋለሁ። ስፈልጉ ከጎንደር ዩኒቨርሲቲ፣ ስፈልጉ ከእብናት፣ ስፈልጉ ከወሎ፣ ስፈልጉ ከአፋር እኔ ሰጣችኋለሁ። ዘንድሮም እኔ ታክስ ከፍልበታለሁ። ምክንያቱም በፔፓልና በጎቨንድ የሚገባልኝ ለኔ ነበር። እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ። እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ። የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት
ማንነታችሁ። እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይታይ ማውራት ፈልጋለሁ። ችግር የለው። የሚያናድድ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰቤ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አዋት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በመቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ላስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ እሺ። ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቁሻሻዎች እሺ። የሚያናድደኝ ለማን እንደቆምኩ ሳስቦ ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ ያልተመለሰን መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ የላለው እያንዳንዱን ዝርዝር ማለት ነው። ለግሌ ብቆም ኖሮ 5 ዩቲዩብ ነው የተዘጋብኝም ነበር። 5 ዩቲዩብ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል? ሰብአዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። ሸርሙጣውኝ ቂጤን አቅርቤ እኔ የግሌን እንትን ማካሄድ አቅቶኝ ነው። ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤ ትደበድባላችሁ። ምን ያለ ትንንሽ ነገር በጣም ብዙ ነገር ሉዝ እንደምታረጉ ነው እያየኋችሁ ያለሁት። ገብቶቻል? እናንተ ዘንድሮ ቂጥ የምትላላሷት ጂጂ ዘንድሮም ጠላቴ እኔ በአማራ ምክንያት ናት። እሺ ሙሉ ሰውነቱ እንኳን አፈር ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድዷን አስቀራታለሁ። በጂጂ ባደረኩት ኤኒታይም ደስተኛ ነኝ። እናንተ እጅ አመድ አባሽ እንኳን ብታረጉት እናንተ ለግል ክብራችሁ ተንቆራጠጡ። ገብቶቻል? እኔ ለሰው ቆሜ የፈለገ እዚህ ሚዲያ ላይ ያለ እኔ ላይ ቢናደድ ምን እንዳረኩ ግን ሁሌ ቆሙ የሚያስብ ሰዎች ነኝ። እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ነው። ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ። ግን ለራሳችሁ ነው ክስ መሰረቱ ያየ ነው። አማራ መስደብ አይደለም። እስተ ወለጋ ደስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገረን አንድ ቀንም እንቅስቃሴ አልጀመራችሁ። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት።
ለህዝብ ነው የቆምኩት። ገብቷችኋል? እቺ የምታዩት ምጥርጥሬ እናንተ ያላረጋችሁት እኔ አድርጌያለሁ ነው የምለው። እቺን ገጣጣ ቆሻሻ ድዳም ጂጂ ድዳም አድርጌ ያስቀረዋት እኔ ነኝ። ወደፊትም ፕራውድ ነኝ። ዘንድሮም እንደዛ ዮኒን እንደዛ ሳራ ላበሻ በፈለግሽበት መንገድ ብትመጪ እናቴ ትሙት አሸንፍሻለሁ። አንቺን ቆሻሻ ማለት ዛሴት ቆሻሻዎች የእናቴን ቤተሰብ ትግራዋይ ስጋ ጠብሰን እንበላለን ስትሉ እንኳን ቂም አልያዝኩ። እንደዛም ግን የቆምኩት ያኔ ለእብናት ነው። ሄጄ እህል ስሰጥ የነበረው ለወሎ ስሰጥ ነበር። እኔ ሰሜንን አላውቀው። እሺ ያ ለግሎ ክብር እንደቆሙት ምን አለ ከመጡበት ማህበረሰብ ቢቆሙ። ትዝብት ነው ትርፉ። ጥያቄ አለ። ለማን እንደቆምኩኝ ነው የሚያናድደኝ። ግን ብናደድም በኋላ መለስበታለሁ። ባህሪዬ እንደዚህ ነው። ዛሴት እናንተ በግል ለሚያሞግሷችሁ እንደፈለጋችሁ ተሯሯጡ። እሺ ያ የሚነገረውን ነግራችኋለሁ። ከዛ በኋላ የፈለጉበት ሰማይ ቤት መሄድ ትችላላችሁ። አራንጥ አንዴ ነው ከልቤ ቀረብ ብዬ ሰው ማናገር። ያን ካልተረዳው ስሜቱን የማይረዳን ሰው ከዛ ሰው ጋር እኔ ምንም ስመላለሳለሁ። ዛሴት ያ ጨርሻለሁ። ግን ሁላችሁ በዘር አትነግዱ። ለእንትና ከፈልኳት በሉ። እየከፈላችሁ ያላችሁት ለምላሳቸው ረጅም ልጄ ፎቶ ተዘግዝቆ ለሚሰደብበት ቦታ እየሰጣችሁ የኔ ማህበረሰብ የመጣሽበት ተብሎ ሙሉ ድሬዳዋ ከሚሰደብበት ለዛ ደግሞ እኛም መረጃ አለን። ያ ጨርሻለሁ። ይህንንም መዝግቡት። እሺ ይህንን መዝግቡት። ሄለንን የመረጣችሁት ስታዩኝ ወይ የሆነ ዘር መሰልኳችሁ ምናምን መሰልኳችኋል ወይ ለእናንተ አይ ቲንክ የሆነ እንትን ነክቻል። ለዛ የታል እንዴት እንደማሰናብታችሁ የማውቀው የሸርሙጣ ልጆች። ቆይ ጋይስ አሁን የምትጽፉት ጅንኑ ጎጃሚ ማለት እንትና ጀግና እንትና ጀግና የሱን ክብር ግን ዝቅ እያደረጋችሁ እንደሆነ ታውቃላችሁ። ማን ነው ዮዳብን ያስገባ?
ማን ያስገባው? ሞዴሬተሮች እናቴ ትሙት አድርጌ ነው ማነሳችሁ። እንትና ጀግና ነው እንትና ጀግና ከኔ ጋር መወዳደሩ እኮ የኔ ክብር ነው ዝቅ የሚለው እኮ። እንትና ጀግና ነው ጅንኑ ጆጎጃሚ ምናምን ትላላችሁ። ከኔ ጋር ለኔ እኮ ክብር ነው እኮ። የማንም ሸርሙጣ ጋር የተጠራ መሰላችሁ እንዴ? ከቡቺ ጋር ስሜ የተጠራ መሰላችሁ? ከጆከር ጋር ስሜ የተጠራ መሰላችሁ? ከሀገራችን ባለ ሀብት ጋር ነው ይሁን። እኔን የረታው ብርቅዬ እኛ ሀገር ባለ ሀብት እያላችሁ እሱን ለምዝቅ ታደርጉታላችሁ። ያ ምን ስለምን እንደምትጽፉ እንኳን እንትና ጀግና ነው እንትናም ነው። ከጂጂ ጋር ያወዳደራችሁ ይመስላችሁ እንዴ? ከዮኒ ጋር እንዴ? ለምን እንደምትጽፉ ወቁ እንጂ ጋይስ። አቦ ተውን፣ ቆይ ተውን ጋይስ። ምንድነው አሁን በዚህ ሳምንት ደውሉ? ያ እሺ ቆሻሻዎች ምን እንጽፋለሁ ብላችሁ ምን እንደምትጽፉ እንኳን አታውቁ። ሄለም በሱ መከሰስ እኮ ክብር ነው። ክብር እንደሆነ አታውቁ። የኔ ክብር እንትን የሚያደርግ ወይም ደግሞ ፍርሃት መስሏችሁ ነው? ለኔ እኮ ክብር ነው። እኔ እኮ እንደዚህ አይነት ቦታ እንዳይገኝ ነው። ይሄ ቦታ እውነት እዚህ ጋር ለምን ትገኛለህ ነበር እኮ። ባለፈው ከጃፒ ጋር ስናወራ የነበረው እኮ የእውነት እንዴት እንደዚህ አይነት ቦታ ይገኛል እኮ። ቢገባ እኮ ቁጭት ነበር እየተናገረን የነበረው። ሁሌም የምናገረው እንደዛ ያ ከሚሊዮነር ጋር ነው ከአንድ ድሃ ቂጥን ከጣልከው ቆሻሻ ጋር ፓንት እንኳን በስነ ስርዓት ከማትለብስ ጋር ስሜ ተጠራ መሰላችሁ እንዴ? ለኔ እኮ ክብሬ ነው። የእውነት ደስ የሚል ስቃይ ታውቃላችሁ? የቴዲ አፍሮን ዘፈን ደስ የሚል ስቃይ ያ ዮኒ ቀን ሙሉ ቁጭ ለምትለፈልፈው ምን ያህል እድሜ ልክ ለፍልፈ እንደምትናቅ የምታውቀው አስታውሰው ልክሰስ ያለን ሰው እንኳን የለም። እኔ ግን ይሄን ያህል ክብር ያለው ትልቅ ባለ ሀብት ነው ሄለንን ከሰሳት ተብሎ ስሜ አብሮ የተጠራው እኮ ሄለን። ወይኔ ሄለን አሁንማ በቃልሽ። ማን ከሰሳ ሲባል እኮ አስበዋል። የሀገራችን ብርቅዬ ባለ ሀብት ትልቅ ስም ያለው በሱ ደረጃ ያሉ ሰዎች እሳቸው ስማቸው ሲጠራ የኔም ስም አብሮ ይጠራል። ለኔ እኮ ክብር ነው። ግን እነሱ እንደዚህ አይነት ቦታ አሁንም መገኘት የለባቸው። አይ ቦታ ይሄ ነው ካሉ እኔ ከባለቤቱ በላይ የሚያውቅ ቡዳ ነው። ምንም ማድረግ አልችልም። ጂጂም ዮኒም የተናቃችሁ መሆናችሁን በዚህ ወቁ። እኔ ቢያንስ እከበራለሁ፣ ያከብረኛል። ያ ግን ትንሽ መስዋዕት ከፍዬበታለሁ የተባለው ማህበረሰብ የመጣውበት ቤተሰብ እንዴት በእንደዛ አይነት ደረጃ እልቂ ሲታወጅበት ምን ሲል አንዱን ሰው እንኳን ፖለቲካ መንግስት ላይ ማውራት ሌላ ነው፣ ህዝብ ላይ እልቂትንና ማንቋሸሽን ምናምን የተከለከለ ምንድነው? ብሬ ጭነቀው ከተባለ ምን ነው? በማህበረሰቡም ደግሞ የበለጠ ክብር እንዲኖር ዋይ ጂጂ ላይ ነገር አላረጋችሁ። ሀፒ አጠገባችሁ ያለ
8 ሴት ቪዲዮ ቀርጾ እዛው ወሲብ እያደረገ ማላገጫ ሲያደርግ ምን ነው ሰባዊነት አልተሰማችሁ? እኛ እዚህ እርምጃ እየወሰድን ያለን ለማላውቃቸው ሴቶች እሺ ያ መተዛዘብ ሁሉም የሚያስጨንቀው የግሉ ድራማው እንጂ ማንነቱ ብሔረሰቡ እንዳልሆነ ነው የገባኝ። ሌላ ምንም ነገር አለ። ዛስ አንድ ጊዜ ነው ከልብ የማናገር። ሳራ አላበሻንም መጀመሪያ ጊዜ ስደውልልኝ ወላ አንበሳ ወላ ምናምን ነገር ምንም ሳይኖር ከልቤ ነው። እንደዚህ አይነት ሰዎች ጋር እንደዚህ ነው ሚዲያ እንኳን ካልገባት ብዬ ምናልባት እንደዚህ ነው እነሱ እንደዚህ ነው የሚሉት ይሄ ምናምን ብዬ እኔ የተሰደብኩበትን ሁሉ ነገር አሳየው። እሺ ብላይ መታ ድራማ ሰርታ እንትና የጀልባ ጥንቴ ናት ምናምን እያለች እኔን እንትን ታርጌቱ ስለማስገባት ቁጭ ብላ ገስት እያስገባች ስታሰድበኝ ስትል ከዛ በኋላ ነው ለምን አምኜ ከልቤ ያናግሪያት ነበር። ያንንም ሪከርድ አድርገዋለች ባለፈው ስታሰማ ነበር። ያ ዘሴ ምክንያቱም ለዚህ ነው ብዬ ተናግሬያለሁ። ጋይስ በዚህ ሰዓት ሞዴሬተር ስጪ ምናምን ትላላችሁ። ከነውን የማውቃችሁና ነው የምጠይቁኝ። አንዳንድ ሰው ጀዝባ ነው እንደሰ እኔ አሁን ቴክስቱን ብቻ ሃይላይት ነው ያዩት። ማን እንደጻፍሽም አላውቅም። እንዴት ነው አንቺን ፈልጌ በዚህ ሰዓት ሞዴሬተር ማድረግሽ? ማን ናቸው ነው የጻፋችሁልኝ? ሃይ ወይ እናንተ ከተረፋችሁ ላይ ነው በእንደዚህ አይነት በላቀላ ብር እያወጣችሁ ያላችሁት። እኔ ከሌሌ ላይ ነው እናንተ በምትነግዱበት ማህበረሰብ ላይ ልኬላችኋለሁ። እያንዳንዱን ደረሰኝ ከሌሌ ላይ ነው። ለማላውቀው ሰሜንን እኔ አላውቀው ሄጄም አላውቅ ስንት ዓመት በመቆም 5 ዩቲዩብ የተዘጋው እኔ ለአማራ ስቆም እናንተ ግን ሚዲያ ላይ ተሸቅሉበታላችሁ። ለዛም የማንንም ሸርሙጣ እንደነ ቡቻ አይነትን ዘንድሮ አማራ የሆነችውን ይዛችሁ መጣችሁ። አሽቃባጩ እንጂ የሚታዘብ ይታዘባል። ለምን ብር ማውጣት እንደሚቀናችሁ ነው የሚያሳየው። ያ ጀርመን ነው የምትኖሩት ብዙ ጊዜ። ለምን ጂጂናት ከሷት አሲድ አንጠባጠብብሃለሁ ሲትባል ነበር። ሁሉንም ቪዲዮ ላኩልኝ ፕሊስ። የጂጂ ላኩልኝ። ያ ያንን የረሳችሁ ዘንድሮ አሁን እንትን ላይ እልልልል ትላላችሁ። በነገራችን ላይ ሰዎችን ሰው ጤፍ የምታደርጉት እንደዚህ አይነት ሰዎች ናቸው። የእውነት እኔ እዚህ ሚዲያ ላይ እያያችሁኝ የተቀየርኩ ሰው ነኝ። እያያችሁኝ ሰይጣን ያደርጋችሁኝ እናንተ ናችሁ። ምክንያቱም እንደዛ ናችሁ። ያ ዘር ምን እንደሆነ ራሱ የነገራችሁኝ እናንተ ናችሁ። እኔ ዘሬማ እንደሆነ እኔ ራሱ እርግጠኛ አይደለሁ። ዛሴት ለማንኛውም ሄለንን መክሰስ ኤርትራ ማስመለስ አይነት ስሜት ከተሰማችሁ ፕሊስ ሂዱበት። አንዴ ተናግሬ ጨርሻለሁ።
ለናንተ የመጨረሻ ስኬታችሁ የመጨረሻ የጀግንነት መጠሪያ ማዳሊያ የሚያሰጣችሁ ደረታችሁን ከፍ አድርጎ ከተማ ላይ በየንትን የሚያስኬዳችሁ ከሆነ የእውነት ሂዱበት። ምክንያቱም ግርማ ሞገሳችሁን እንዳይቀነስ የኔን ማድረግ የናንተ የመጨረሻ ታርጌታችሁ ከሆነ የህይወታችሁ የስኬት ከሆነ ገባችሁ? ፕሊስ ይሄ ስኬታችሁ እንዲያበቃ ስለማንፈልግ ግርማ ሞገሳችሁ እንደዚሁ እንደተደፋባችሁ እንዲቀር ይሄን ነገር በመተው እንዳትኳሸሹ ወይም ደግሞ ይሄ የጀግንነት እንትናችሁን የሚቀንስባችሁ ከሆነ ፕሊስ እንዳይቀንስባችሁ። ምክንያቱም እናንተ ናችሁ ግርማ ሞገስ ሲኖራችሁ የምትታዩት። ምክንያቱም ብር አላችሁ። እኛስ ቂጣችንን የጣልን ፓንት እንኳን እየሰፋን ምንለብስ ሰዎች ነን። ዛሴት ግን እኔ ከልቤ ስናገር ብዙ ጊዜ ታሪክ አላወራም እላለሁ። የኔን ታሪክ አልናገርም። ስናገር እንትን ስለመሆን እልህ ውስጥ ገባና አለቅሳለሁ። ለዛ ታሪኬን አልናገርም ብዬ ሁሌ አቆማል። ከልቤ ስላወራው እንባዬ የመጣው እኔ ከልቤ ሳወራ እንደዚህ ብዙ ጊዜ ስለ ታሪኬ አላወራም እላለሁ። ማላገጥ ይሻለኛል ብዬ በማቆም ነው የምታውቀው። ያ ዛሴት ለማንኛውም ወደ በዚህ ላይ ያበቃለሁ። ቪዲዮ ስለ እንትና ስለ ጅንኑ ጎጃሜ ያላችሁ ከፈለጋችሁ አንሱት። እኔ እንድታነሱ ጥሪ በክብር አቀርብላችኋለሁ። ግን ላስገድዳችሁ አልችልም። የእናንተ ቻናል ነው። ግን ብታነሱ ጥሩ ነው ብዬ አስባለሁ። ቴንኪዩ። ከዚህ በስተቀር አላወራም። የምልከውን መረጃ ልኬላችኋለሁ። ከዛ በኋላ ይሄን ነገር መቶ ከዙፋኔ መውረድ ነው ካላችሁ ፕሊስ እንዳትወርዱ። ዙፋናችሁ ላይ እናንተ እንዳማራችሁ እኛ ደግሞ እንዳማረብን እስር ቤት እንወርዳለን። ዛሴት ምክንያቱም ከናንተ ክብር በታች ነው የኛ ነገር። ብር ካለ በሰማይ መንገድ አለ። ያ የና ደሃ ሀብታም ደሃ ባይኖር ኖሮ ሀብቱን ያውቁ። እንደኛ አይነት ሰዎችን አስበረከክን ስትሉ ነው ሀብታችሁ የሚታየው እንጂ ማህበረሰብ ላይ ሲቀረሽ የሚውል ከአካባቢ የመጣችሁትን ወላ ጎንደር ወላ ጎጃም ሃፒ ሴትነታቸውን እንትን እያደረገ እየቀረጸ እዛው አጠገባችሁ ቁጭ ብሎ ዱባይ ሽምግልና በሚል ተልካሻ ነገር እዛው አሁንም ሴጋውን እየጠፈጠፈ እንዲቀመጥ ጸጥ ብላችሁታል። ይሄ ሰባዊነት አለመሰማት ነው። እኔ ቢያንስ 10 ግሩፖች ይዘን እንቅስቃሴ ጀምረናል። ለሚመለከተው አካል እኔ አሳውቂያለሁ። ልንገራችሁ አንናገርም ብለን አያችሁ። እናንተ ያላችሁን ብር ለግል ነው የምትጠቀሙበት፣ ለግል ዝናችሁ፣ ለህዝብ አይደለም። እኔ ግን ሳይኖሬል ከህዝብ ጋር ቆሜያለሁ። በጅምላ አማራ ተጨፈጨፈ ተብሎ ሙሉ ሰውነቱ እንኳን አፈር ሳይነካው የተቀበረ ጊዜ ሲጨፈርበት የቆምኩት ሄለን ብቻ ናት። ቂጥ ሳይኖረኝ ቀርቼ አይደለም፣ ቂጤን እያምታታው ማንንም ወንድ ማማለል ያቃት አቅቶኛል። ዛሴት መቼ እናትሽ ትበዳ ቆሻሻ ሂጂ ከዚህ የሸር ሙጣ ልጅ ጆከር መስላችኋለሁ እንዴ? እንደዚህ አይነት ጥያቄ የምጠይቁት ያቺ የናይጄሪያ እቃ ጠቢን ቡቺ ነው የምጠይቋት፣ እኔን አይደለም። እኔም በማስረጃ ነው የምጠይቅ። ማስረጃ ቀመጥላል። ቤሽቲያ ጂጂ ሻምፓኝ አይደለም ሽንቷን ነበር በየሜት መታ ምትሸናበ
ፍርድ ቤት ድረስ ገብቼ ልጇን ሁላ ነው ሰው አልባ አድርጌ ያስቀመጥኳት። ቆሻሻ ምንም ሌላ ኬዝ ኖሮኝ አይደለም። ሰው እንዴት በሰው ደም ሻምፓኝ ይበትናል የሚለው እናንተ ምን ነው? ብር ካላችሁ እሷን አትከሷትም ነበር እንዴ? ምን ነው ትንሽ ውስጣችሁን አይነካም? አጠገባችሁ ስንቱን የሀገራችሁን ሰው እየደፈረ ቪዲዮ ይዞባቸው ወሲብ አደረኩኝ ብሎ ዘንድሮን ቁጭ ብሎ የሚቀለብ ሃፒ የሚባለው አጠገባችሁ አይደል? ምን አይነት ሰልፍሽ እንደሆናችሁ ነው የሚያሳየው። ሰው በክብሩ አይደራደር የሚባለው ለግሉ ክብሩ ብቻ አይደለም፣ ለማንነቱ ለቀይ ሁላ ሲቆም ነው። ለሰው ልጅ ሲቆም ነው። ያ ለሰው ስቆም ነው እዚህ የምታውቀው ነው። ማንም ሰው ሄለን ብሎ ተናግሮኝ የተናገርኩ ሰው እዚህ ሚዲያ ላይ አንድ ሰው የለም። ሰውን ተናገሩ ማህበረሰቡን ተናገሩ በመባለው ነው የምታወቅ። ያ እኔ ነኝ ጀግናዋ። ምንም ሳይኖረኝ ለህዝብ የቆምኩት እዚህ ሚዲያ ላይ ምንም ሳይኖረኝ። ኖራችሁ ግን ስትቆሙ አላየንም። እዚህ ሚዲያ ላይ ሲያቀራሹ የሚውሉት ዛሬ ስንቱን ገለም መጣን እያሉ የሚዘፍኑትም ማለት ነው። ዘረኛ ወይ ምናምን ቦል እናቴ ትግራይ ናት። ገብቶቻል? ያ የትግራይ ስጋ እንጠብሳለን ሲባል ምንም መስሎኝ አያውቅ። እሺ ያኔ እኔ ለእብናት ብር ሰበስብ ነበር። ያኔ ለወሎ በቦታው ብር ሰጥ ነበር፣ እህል እንሰጥ ነበር። ሰርቲፊኬት ደረሰን ያለን። እሺ ልኬላችኋል። ያ ከኔ ጋር እዛ ውስጥ የተሳተፉ እዚሁ እንኳን አሉ። ወሬ ነጋሪ እንኳን አለ። እኔ ብቻዬን እንኳን አይደለም ያደረኩት። አንቺ ሀገር ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ ምናምን የሚባለው ተረት ሚዲያ ላይ ነው ያለው። ቆንጆ አድርገ ቂጥን ስትነቀንቅ አጫፋሪ አጋፋሪ ስትሆን አሽቃባይ ስትሆን ቦታል። የኔ ትልቁ ችግር ምንድነው? አሽቃባጭ አይደለም። በውስጥ አልዶልትም። ለማን ነው መጥቼ ነው የምነግርህ። እናንተ በምትሄዱት መንገድ ብዶልት ሌላም ደረጃ ደርሳል። የሚዲያ ሰው ነኝ እኔው። ሰዎችን ካልሸሸው በጣም ከጎኔ የሚቆሙ ሰዎች አሉ በተለያየ መንገድ። እኔ ግን ማንም ላይ ዲፔንድ ሆኜ መኖር ስለማልፈልግ ሰዎችን እሸሻቸዋለሁ። ስቀርብ ከልቤ ስለማናግራቸው ከሰው ጋር ምንም አይነት ውል እንዲኖረኝ አልፈልግም፣ እሸሻለሁ። ስቀርብ ከልቤ ነው ነገር። ያን ነገር ካልተረዳ እንደኔ ጨካኝና ባለጌ ሰው የለም። ምክንያቱም እኔ በባህር ነው የመጣሁት በ12 ዓመቴ። ለኔ ብርቅ አይደለም። ህዝቡ ምን ባለጌ እንደሆነ ዛሬ ነው ያየሁት፣ ትላንት ነው ያየሁት። ከማጋ ቁጭ ብዬ እንደነበረ ሳስበው ነው የምናደደው። ባለጌዎች ናችሁ። እኔ ዘንድሮም ታክስ ከፍላለሁ። እሺ ያ እኔ ላይ ቁም ነገር አትሰሙ፣ መቼም አትሰሙ። ሳላግጥባችሁ ነው የምኖረው። የእውነት ጂጂ ሰው ሞቶ ደም ላይ ሻምፓኝ ስትበትን ምን አረጋችኋት? እኔም እበትነዋለሁ። ዛሴት እሺ ሃፒ ከ20 ሴት በላይ እየነፋ ቪዲዮ ይዞ ምን አረጋችሁት? ቁሻሻዎች። ያ ከማጋ ምን እያረኩ እንደሆነ ሳስበው ነው እንደዚህ የምናደደው። ለዛ ነው ብዙ ጊዜ ቁም ነገር አላወራም እምላችሁ። ያ ቁም ነገር ሳወራ እኔ እንደዚህ ነኝ፣ ስቀልድ ነው
በውስጤ የራሴን ማንነት መኖር የምፈልገው። እሺ ያ በስነ ስርዓት ታሪኬን ራሱ አልነግራችሁ፣ ምክንያቱም ሳወራ እኔ እንደዚህ ነኝ። ይሄንን ስናገር እኔ ክስ ፈርቼ አይደለም፣ እውነት እያወራችሁ ስለሆነ ክስ። እኔ ጋይስ የሀረር ልጅ ነኝ። እናቴ ትሙት 12 እህትና ወንድም ያለኝ ሰው ነው። ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወዴ ገብቼ ጫት እቅማለሁ። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቀ የምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረስ ዘር በመስደብ ታሪክ የለብኝም። እኔ እንደ ጂጂክያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም። እኔ ሚዲያው የባለጌና የደደብና የአስመሳይ እንደሆነ ትላንትናና ዛሬ ያሳያችሁ። ያ ነው የት ነበርኩ የሚለው ያናደደኝና የተሰማኝ። እና አሁን ደስ አለ ጅንኑ ጎጃም ሌሎቻችሁ ሂሳብ እንተሳሰባለን። ችግር የለው። በጣም ነው የምተሳሰባችሁ። ባለጌዎች፣ ቁሻሻ ከእናንተ ጋር ቁጭ ብሎ ብርጭቆ ያላቃረነ እንትን ነው የሚመስላችሁ። አጠገባችሁ ቁጭ ብሎ ቢራ ከሚያጫልጣችሁ እኔ ነኝ እውነት የምነግራችሁ። ባይዘው ከእናንተ ጋር ሲጨልጥ ያለ ነው ለኔ ሲነግረኝ የነበረው። አያችሁ፣ ከእናንተ ጋር እየጨለጠ ግን ስለናንተ የሚያወራው ከእናንተ ጋር የነበረ ሰው